ነክ ክፍል ድረስ ገብተክ አንሶላይ ማን ነው ብድርሱን እየገፈፍክ እኮ ነው ያገኘው። ምን ታወጣለህ ከዛ ውስጥ? ሴት ልጅ እኮ ነው ምን ተጠቅቀክ እንደዚህ አይነት ነው ማሪሽ። ሴት ልጅ ጥቃት ይደርስባት ሲል ምን ያፎርፋለሁኝ እና ተነጫናጭነት አልቃሻ ስለሆንኩኝ በጣም ይሄን ቀስቅሻ ትራት እንድንሰራ ነበር እንደዚህ ሐሳብ ይጥያት ጦሽ ምን ሆነሽ ነው? አልገሊ ተነስ በኩለልኝ ምን ሰራ ለክፍሌ ፋይል ልትይዝብኝ ነው? አረ መደ እንዴ ምን አረጋሻለሁ? ቦቸራ እኮ ነው ማለት እሺ። ለምን ሰትቆልፍ ይተኛሽ? እኔ ፈለከው ነገር ካለ እኮ ቀን ላይ ነው በግልጽ መናገር ያለብክ። በፋይል ያዝ። ሰላም ፋሚሊ እንዴት አላችሁ? እንደምን አላችሁ? እንዴት ቆይታችኋል? ቆይታ አሪፍ እንደነበረ አንጠራጠርም። ዛሬ ደግሞ በአዲስ ቪዲዮ እስኪ ከች እንበል ብዬ ያሰብኩት ምንድነው ያሰብኩት መሰላችሁ ጋይስ? መብራት ጠፍቶ ነበር እና ያው ከማሂ ጋር አብረን መኖር እንደጀመረው ሁላችሁም የምታውቁት ጋር በጣም ሁላችሁም ታውቃላችሁና ለቤት ላይ ደግሞ ደባሉ ናችሁ ስትኖሩ ያው እንግዲህ እሱ ይሰራል እሷ ተዘጋጅ ይዘጋል ምናምን የተባባላችሁ ነው የምትኖሩትና ምንድነው ማሂ ምግብ እንሰራለን ተብለን ራት ለምበላ ተነጋግረን መብራት ጠፍቶ አሁን ሰዓቱ ሬዲ ወደ 6 ሰዓት ሊሆን ራት አልበላሁም። እንቅልፍ ሊወስደኝ አልቻለም። መብራት ደግሞ የመጣው አሁን ነውና ማሂን ቀስቅሻት ራት እንድንሰራ ነበር። ግን ያን ሞመንት ደግሞ ወደ ዩቲዩብ ቪዲዮ መቀየር አሰብኩና ማሂን ቀስቅሻት ምግብ ስንሰራ አብረን እንቀርጻለን ብዬ ነው። መብራት የመጣው አሁን ነው ጋይስ። እኛ ዘመን መብራት ሲመጣ እንዴት አባቱ እንደሚያምር ላሳያችሁ አይደለም ቤታችን ነው። ጋይስ አንዳንዴ ሲደብረኝ እችጋ እንደዚህ እንጣላ ያያችሁት ነው ጋይስ እንዴት እንደሚያምር ማሳያችሁ በእናትህ ይሁት ጋይስ። ይሄን የመሰለ አየር እንግዲህ እቺ መስኮት ከፈት እያደረገ ነው ማለት ታች ለምንከፍ ያርቃታ ይሄን ቤት ልትከራይ ነው የምትገዛው ሰውዬ ለዚህ ነው ይዘጋው ቻሊ ስከስከሳለን አራታችን እንሰራለን ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ማይ ሰው እንዴት በሰው ቤት ሀሳቡን ጥሎ ይተኛል? እኔ እንኳን እዚህ አልጋ ላይ በራሴ ቤት እንደዚህ ሀሳብ ይጥላል። ጦሽ እዛ ላይ በረሳም ነው እቺላት እንግዲህ ከኔ ጋር ደባሉ ነው የምትኖረው። ብቻ ልጅማ በድሮ ህይወቷ ጋይስ ስፖርተኛ ነች እንጂ ምንም ነገር ብቻ እንቅስቃሴ ጋይስ ሰብስክራይብ ነው ማይ ልቀሰቅስሽ ነው። እራት እንሰራለን። ምን እራት እንሰራለን? ግን ምንሽ ነው? አንተ ምን እየሰራህ ነው? የምን እራት ነው የምትሰራው? እራት በሸራይ ነው። መብራት ሲመጣ ቀስቅሽሽ እና በኩል ለሊት ነው የምትሰራው? አልገባኝም። ምን ሆነሽ ነው? መብራት ሲመጣ ወቸራ ተነስከው አልጋይ ላይ የምርሽ ነው እንዴ? ምን ሆነሽ ነው እንዴ? ምን ትሰራለህ? ልቀሰቅስሽ ነው ደግሞ አለብሽ ነበር ላሉ። ምን ሆነሽ ነው? ለምንድን ነው የምትቀሰቅሰኝ? ለምንድን ነው የምታለብሰኝ? አልገባኝም። ኧረ በመድኃኒዓለም በእናትሽ ዞር ብል አልጋይ ተነስ። ማርያም በይ አንተ ምን ነው የምትስምልኝ? በኩል ለሊት ምን ትሰራለህ ክፍሌ እንዴ? ማይ ቲቪ ላይ ይቀረጽም እኮ ምን አስበሽ ነው? ፋይል ልትይዝብኝ ነው? ኧረ ጭራሽ የቀረጽክ ነው የምትመጣው ክፍሌ? ኧረ በመድኃኒዓለም የምትናገሪው ነገር ካልጋይ ተነስ። ምን ሆነሽ ነው? ካልጋይ ተነስ በቃ። እንዴ አንተ በኩል ለሊት ለምን መጣክ? ሲጀምር ምን ደው ብለህ መጣው? አውቃለሁ እንዴ ምንድን ነው? ለምን ተመስቀው? ማይ ቪዲዮ እየቀረጸኝ አይመለከተኝም እንዴ ስለሱ እንዴ? በሬ ዘግቼው ነው አለተኛው። ለምን ክፍሌ ገጠ? ኧረ ማርያም አልዘጋሽውም እንዴ? ታይቺ ምን ታደርገኝ ነው? እሺ ማርያም ምንም እንዴ ምን አደርግሻለሁ? እኔ ቦቸራ እኮ ነኝ። ቦቸራስ ብትሆን ታዲያ ሲጀምር ቀድመህ ለምን ትቀመጠው አልጋይ ላይ? ቆይ መጀመሪያ ማይ ኧረ በመድኃኒዓለም አልጋይ ላይ ትቀመጥ አልፈልግም እንዴ? አልፈልግም አልጋይ ላይ ትቀመጥ።
ምንድነው? ምን አስበሽ ነው? እኔ ምንም ላስብ። እኔ ወንድ ልጅ ነህ እንዴ? ብቻዬን ነኝ ያለሁት እዚህ ቤት። ምን ታዲያ ምን ያደርግ ወንድ ልጅ ሆነ ነገር ይችላል? አይመለከተኝም። አብረን አይደል እንዴ እየኖርን ያለነው? መቼ ሊኖር ነው? እና ስንተኛ ቀናችን ነው? ገና አይደል እንዴ? እንዴ ሲጀምር ክፍሌ ምን ልትሰራ ነው? ተኝቼ ቢሆን ምን ልታደርግ ነው? ተኝቼስ ቢሆን እንቅልፍ ወስዶኝ ቢሆን ማይ ምን መሰለሽ፣ የመጀመሪያ ነገር እራት አልበላንም። መብራት ሲመጣ ተነስተን እራት እንደምንሰራ ተነጋግረን ነበር። ለዛ ነው ተኝቼ እንቅልፍ ሊወስደኝ አልቻለም። መብራት ሲመጣ እራት እንደምንሰራ ልቀሰቅስሽ መጣሁ። በትክክል አለበሽኝ ነበር። ከዛ አለበስኩሽ። ሌላ ምንም ነገር የለም። ያለበስከኝ ነው ብርድ ልብሴን እየጎተትክ። ብርድ ልብስ መጎተትና ማልበስ አይለይም እንዴ? እንዴ ዋየምሽ ምን ነው? እኔ በዚህ ሰዓት ዩቲዩብ ልሰራ ነው ብትል ምንም አሳማኝ ምክንያት አይደለም ለኔ። እግዚአብሔርን አሳይሻለሁ እኮ ቪዲዮ እኮ ሊኖርክ እኮ ይችላል። ቼክ ልታደርገኝ ነው አይደለ? ተኝቼስ ቢሆን ኧረ ወይ በመድኃኒዓለም ምን ሆነሽ ነው እንዴ? እንዴ ቦሻራ ተነስ ጀምር ካልገኝ ምን ትሰራለህ? ይሄን እኮ እዚህ እስከመጣኝ ድረስ ይሄ ክፍል ይሄ አልጋ የኔ ነው። እኔ ዩቲዩብ ቪዲዮ በኩል ለሊት ስንት ሰዓት ነው? እኔ እሺ ላስረዳሽ እየሞከርኩ ነው። በኩል ለሊት ዩቲዩብ ቪዲዮ ነው። ማይ ከዚህ በኋላ እንዴት ነው ተማምነን የምንኖረው? እኔ እግዚአብሔር ያያልኩ እኮ መጠየቅ ያለብኝ እኮ እኔ ነኝ እንጂ እኮ አንተ አይደለህም እኮ። ምንም ነገር የለም። የመጣሁት እራት እንደሰራ ነው። ማወቅ የምችለው ማለት አውቄ ተኝቼ ቢሆን ኖሮ ነበር። እሺ ለምን ሳትቆልፊ ተኛሽ? ኦኬ ሳልቆልፍ ከተኛሁኝ አንተ ምንም ነገር ብታደርግ ልክ ነህ ማለት ነው? አይ እኔ ኧረ ነው ምን ለማድረግ አስበክ ነው? እኔ ሴት ልጅ እኮ ነኝ እንዴ? ምንድን ነው የምትንጎራደደው ክፍሌ ውስጥ? ማይ ሌላ ሰው ነው። እሺ ቢሆንሽ ነው አንተ ራስህ ሌላ ሰው ነው የሆንክብኝ እንዴ? እኮ አትቀምጥ አልገኝ ላይ። ኧረ ማይ በእናትሽ ምን ሆነሽ ነው? ማይ ሶስት ወር ሙሉ እኮ በቃ አብረን ቆየን እኮ በደንብ ተዋውቀን። ሶስት ወር ሙሉ እኔ ስጀምር ወንድ ቤት አድሬ እንደማለት ታውቃለህ። እዚህ ስታቲ ዘር ወንድ ቤት አድሬ እንደማለት ታውቃለህ። ስለዚህ ሪስፔክት አድርገህ በስነ ስርዓት እቺ ልጅ ምን ልትፈራ ትችላለች የሚለው ነገር አስበህ። ማይ ከጎንሽ ተኝቼ ነው እንዳገኘሽ አላውቅም ምን እያደረግህ እንደነበር። ኧረ እኔ ማርያምን እያለበስኩሽ ነው። እኔ የተሰማኝ ከጀርባዬ ላይ ብርድ ልብስ ሲጎተት ነው። እሺ ራሱን አልሰራም። ምን ራሱን ታውራ። እኔ ነገ በጠዋት ወደ ቤት እሄዳለሁ። ሲጀምረው ራይት ዘርቼ እሄዳለሁ። ምን ሆነሽ ነው? እሺ ለምን ነው ራይት የምታደርጊው? ኧረ ማይ ማርያምን እያለበስኩሽ ነው። እኔ ኧረ ምንም ነገር ቁልፍ አለህ? ተቀያሪ ቁልፍ አለህ? እኔ እሺ ማይ እሺ እኔ ራሱን ይቀር ምናምን መሄድ ከፈለግሽ ለምን ወደዛ አትጠጋገኝ በእናትህ። ማስረዳሽ ነው ማይ እኔ ካሜራ ድምፅክ ነው ካሜራ እኔ አላውቅም ምን አላውቅም። እሺ ማይ ከዚህ በኋላ ይኸውልሽ ይሄ ነገር እንደ ቀልድ ርቀትን ጠብቀህ ከሆነ ብቻ እጅህን አንሳ ቢያንስ። እኔ ማይ ይኸውልሽ ከዚህ በኋላ እንዴት ነው ተማምነን እንትን የምንለው? እኮ ለዛ እኮ ነው ነገ ወደ ቤት እሄዳለሁ። ምን አይነት ነገር ነው እንዴ? አንተ ሌላ ምን ፈልገህ ነው ከኔ? ኧረ ማይ ምንም አልፈለኩም። በእግዚአብሔር ከኔ የፈለከው ነገር ካለ እኮ ቀን ላይ ነው በግልጽ መናገር ያለብህ። እንዴት ምን ልንቀልድ? በዚህ በ21ኛው ክፍለ ዘመን አንተ ሴት ልጅ ጋር ገብተህ ብርድ ልብስ ገፈት ምናምን ምንም የሚፈጠር ነገር አይኖርም። ገባክ? እኔ ራሴ መከላከል የምችል ሰው ነኝ። እንደዛ ብለህ ካስበህ ከሆነ ተሳስተሃል። ገብቶሃል? እንደዛ ብለህ እያሰብክ ከሆነ ተሳስተሃል። እንደው ካሜራ ደግኝ። አዎ እኔ በጣም ብዙ ፋይል ያያሽ ነው። እኔ እኮ ተጠንቅቄ ቃሉን ጠራኸው ተጠንቅቄ ልክ ነው ቢገባክ። እሺ በጣም ብዙ ፋይል የተያዘባቸው ሴቶች አሉ። እኔ ግን ራሴን መከላከል የምችል ሴት ነኝ። በዚህ ሰዓት በእንደዚህ አይነት ነገር የሚቀልድ አይደለም። ማይ ሲገባኝ በደንብ የተዋወቅን መስሎኝ ነበረ። ኧረ እባክህ በደንብ መተዋወቅ። ሌሊት አላውቅህም። እኔ ሌሊት በኩል ሌሊት ምን ትሰራለህ? ቀን ነው የማውቅህ። ማይ ምን ትሰራለህ? ያለ ስሜት ነው የሰጠሽኝ ነው የማይሆን ግምትሽን ተይ። እሺ ውጣልኝ። እንዴ ምን ትሰራለህ ከዚህ? ማለት አነጋገርሽ ልክ አይደለም። ሁለተኛ ነገር ቆይ መጀመሪያ ላስረዳሽ። ኦኬ በኩል ሌሊት ነው የምታስረዳኝ? እንደዚህ አይነት ሳቤ እንዲኖርሽ አልፈልግም። ሲጀመር ስላለ እንግዲህ መጀመሪያ ሲጀመር እኔ ዛሬ እዚህ ልታደር አልፈልግም። እኔ እሄዳለሁ፣ ችግር የለውም። የት ነው የምትሄደው? እኔ ያያለሁ ጂም ነው እንተኛለሁ። እሺ የምትሄድ ከሆነ ሂድ በቃ። እኔ ሲጀምር ቁልፍ ብዬ ነው ካይኖር ካላውቅም በቃ እዚህ እፈራለሁ። አሁን አምኜ ከእንቅልፍም አይወስደኝም። ከእንቅልፍ ሸለብ አድርጎኝ ነበር ቀስቅሰኝ። እንዴ አንተ እንደዚህ አይነት ሰው ቦቻ ማይ አንዴ ላስረዳሽ። ህፃን ልጅ እኮ አይደለሁም እኮ ራሴ መከላከል የምችል ሴት ነኝ። ኧረ ማይ ያረብ እግዚአብሔር አረበና እንድታዘብሽ አታርጊ። ጭራሽ አንተ ልጅ ልትታዘበኝ? እሺ ማይ እናውራ። አንዴ መጀመሪያ ላስረዳሽ። ጭራሽ አንተ ልጅ ልትታዘበኝ? ማነው ቦቻራ?
ስሜን ጠፋብሽ? አረ እነሱ ስልክ ብቻ ነው እንዳለ ሌላ ሰው ነው የሆንክብኝ። ማይ እኔ እንደዚህ አይነት ሰው እንዳልኩ በደምብ ሲጀምር ልክ አይደለም። ሲጀምር ሁኔታክ የሆነ ታስፈራለህ። ማይ እሺ አንዴ ስሜኝ እንዴት መሰለሽ? የመጀመሪያ ደረጃ ዩቲዩብ ቪዲዮ ነበር ያሰብኩት። መብራት ሲመጣ እራት እንሰራለን ስለተባባልን እና ስላልበላን ይህን ሞመንት ማለት ነው ቪዲዮ ወደ ዩቲዩብ ቪዲዮ መቀየር ስለፈለግኩ ነበር የመጣሁት። ሁለተኛ ነገር ደግሞ አልቆለፍሽውም፣ ከፍቼ ገባው። ስገባ ደግሞ አለባበስ ልክ አልነበረም። ይህም ክፍት ነበር እንዳይበርድሽ ብዬ ላለብስሽ ነበር እንጂ ሌላ ነገር አስቤ አይደል። እንደዚህ ደግሞ የሚያገማምተን ከሆነ ኢትስ እኔ መክሰስ እችላለሁ። እሺ በዚህ ሰዓት መክሰስ እችላለሁ። ምንድነው? ምን ብለሽ ልትከሽ? ምን አደረኩኝና እኮ ምንም ስላላደረክኝ ኦኬ እስከታደርግ ድረስ እኮ መጠበቅ የለብኝም። አንዴ ከሆነ እኮ ሆነ ነው ከሆነ ነገር ምንድነው የሚሆነው? ማለት ወንድ ልጅ ላይ ክፍል ድረስ ገብተህ አንሶላዬን ማነው ብርድ ልብሱን እየገፈፍክ እኮ ነው ያገኘሁት እንዴ። ቃሉን እኮ ጠራው እኮ አው ልትደፍረኝ ነበር ማለት ነው። ሸምርኒ ምን አይነት ሰው ነኝ? እንዴት ወንድ ልጅ እንዴት የዛሬ 3 ወር በስነ ስርዓት የተዋወቁት ነው እንጂ ልጅ ምንድነው? ምን ልታወጣ ነው ከዛ ውስጥ? ባሩን ነው ሲቆይቷል መጥቼ ቅያሪ ቁልፍ የለም። እሺ ራስ ተፈትሽልኝ። እኔ አልነካም። አንድ ቁልፍ ነው ያለው ማለት ታውቂያለሽ እኮ እሱ አለቀ። በዚህ ሰዓት እኔ ማቀቅ ቦቸራ አይደለም ቀን አይደለም። አንዴ ልብስ ቀይሬ ልውጣ ማለት ልብስ ስትቀይር አልገባኝም። እኔ አልፈራም እንዴ? ቁልፍ ግን መቀየር ትችላለህ። በውጭ ቁልፍ የሆነ ነገር እንትን ሲልብክ የለህም ሌላ እርግጠኛ ነህ? ኧረ ማይ ያረቴ በእናትሽ ነገር ነው አስተዛዘብን እንዴ መታዘብ ያለብኝ እኮ ነው ማለት አይደለም። እሺ ምን ያደርገኛል ብለሽ ነው? ቀድም እኮ ጠራሁ ሲጀምር እኔ ሲጀምር ምን አይነት ዘነዝ ለምን ቁጭ ትላለህ? እያሰብክበት ነው? ኦኬ ሌላ ቀን ያደርግልኝ ነው። ኧረ ማይ እሺ ውጣ እንጂ ላይ ልጥራና ቢያንስ ውጣልሻል። የምን ላይ እንደምትጠራው በግል ኪሎ እንደልቻለ እኔ ወዴት የሆነ ነገር እንኳን ምንድን ነው? ቆይ ምን አሰባችሁ ነው? ማይ ምን እናስባለን? አንተ ነገር ቆይ ጎረቤት መረብሽ ነው። በኩል ለሊት 6 ሰዓት ነው ማለት ነው። እንግዲህ መጀመሪያ ስም እኔ ካስለበሽ አገረኝ ኪዲዬ እንደዛ ስል አይደለም ጎረቤት እንዳለ ማወቄ አሪፍ ነገር ነው። ለምን ብጮ እንደሚደርሱ በዚሁ ይያስ ተናገሩ ይዘምሩ ምንድነው ነው ከሽልቹ በቃ አላወቅ ለምን ማልጮ ይሄንን ግን ማወቅ አለብህ። እኔ ነገር ቢፈጠር እንደማለቅም ወቅ ገባክ? የዋዛ ሰው እንዳልመስል ከሰስክ ስጫወት እሻው ዲቪ ነገር ቢፈጠር እዛ ጋር ማን እንደዚህ ነው ባህሪ ያልሽ ማለት ነው። ሴት ልጅ እኮ ነው ምን ተጠቅቀክ ነው እንደዚህ አይነት ነው ባህሪሽ ነው። ሴት ልጅ ጥቃት የሚደርስባት ሲል ምን መራገጥ ነበረ? አረንቺ መዋጨት ነበረች። የመኪና ምረት እንዴ ለማሮሽ ተቀምሽ ሁለተኛ ነገር ደግሞ ምንም ማስብ ያለበት ዩቲዩብ ቪዲዮ እሺ ወደ እንዴ እየቀረጽኩ ምንም እሺ ውጡ አላችሁ ውጡ አልፈልግም። እኔ ብቻ ይመጣል ነው ከታዝና እንትን እሺ አይቆይም። በግል ህይወታችን ተጠምደን ፍራንክ ድረስ እና ደግሞ ቂም በቀል አለብኝ። አይተረፈት የምትቆም ከሆነ የምትቆም ከሆነ በቴስታ እንደዚህ ነው የሚያምነው። ደነዝ የምር ነው መሰለኝ ልንገርህ እና ምን ይሆናል ነበር? አይ ቂም በቀል አለብኝና ፍራንኬን በዚህ ከዛ ማይ አንድ ቤት ውስጥ ነው የምኖረው። ከዚህ በላይ ሊደርስብሽ የሚችለው ነገር እያሰብሽ አትራመጂ ማለት እኔ በእኔ መልክን በቀልኝ መመለስ አይመስልሽም?
አይመስልም። ለምን እኔ አቆርፋለሁኝ እና ተነጫናጭና አልቃሻ ስለሆንኩኝ ቆይ ስማኝ፣ አንድ ጊዜ ላስረዳህ። ስታወራ ሰማሁ ድምፅህን። ምን ስል የሆነ ዩቲዩብ ሰላም ማይተፋት ይመስል ስትል የገዛ ፊልም የጉድ ቪዛ ማወቅና ማለት ነው። ቀስ ዩቲዩብ ስታድርጊው ይዤ እንደማልኩ እሺ በምን መጣልሽ? አይሆንማ እንደማልጠረጠር ወደቴ ከገባሽ እኮ በቃ ምናምን እየተኛል ሌላ ሴራ ሚስት ይረብኝ ስለፊት ብጮህም ጎረቤት እንደሚመስል ማወቅ አለበት አልሽ ግን አንተ ግን የምር እንደዛ ተሰምቶ ቢሆን ቀስ ብለህ እንጂ ማስረዳት ያለብህ የምር እኮ አስፈራኝ። እስኪ ዘን እግዚአብሔር አይ በሌላ ነገር ሳይሆን እንዲህ ኮስታል በዚህ ያን እንደዚህ ግዳፍ ከሉት አንተ ያለው መድገም አልችልም። ከስፋት ይልም እኔ በነገራችን ላይ ያለብኝ ችግር ምንድን ነው? ነገሮችን የማስረዳት ችግር የተበደልክ አትውስጥ ነገሮችን ማስረዳት አልችልም። ግን እሷ ሁኔታ ልክ ነበር ወይ ኩሽና ገብተን ቦጂ እስቲ ምን አባለ ምንድን ነው ወይ ሄድና እዛ ታወራ ገና ለምን ሳትቆልፍተኛሽ? ሳልቆልፍተኛች አይደለም ቀስ ድምፅ ነው ከተቀስ ከፍት ታረኩትና ልጅ እንደማይሆን የሚገኝ እሺ ምግብ ሰራና አልተማመር እኮ ለቦኛል እኮ እኮ ነው እንደው እሺ ስራ በቃ አይደቦኛል ስራ ነው ማይነ ላሰኝ እጂ ዶታና አሁን መጠርጠር ጀመርኩ። አይ አሁን ተፊያስቀምጥ ብቻ ጋይስ ተገኝቻለሁ። አይ ቦቻራ እሱም ብሎ ራትሰል ድንቂ ሲያደርጉ ሰምተሻል። ወጎቱን ይዘሽዋል አይደል? አሁን ቤት እናጥጣ ከዛ በኋላ አንቺ አመመኝ እንዴ? ወይ አይዞሽ መድኃኒቱ ማጽዳት ነው ውጋቱ ላት ያ ብርክ አለኝ ውጋቱ ነው በትንሽ አረፍ ነው ምንጭ ልታጠኝ ልቀውና ወይ ነው ለተኛ ባይ አንቺም ግቢ ተኝ በቃ አንተ ቦቻራ ተዋናይ አንድ ላይ መሸዋል ይችላል። ሂድ በስራ ምግብና ይዋጥ ስንበላ እናሳያችኋለን። ኧረ በእናትህ እኮ ለዛ ይቀርጽም እንዴ? አይ ይቀርጻል እንጂ ኧረ እባክሽ ጣፍቶሻል። ስታጣጥበሽ ትበይማ ካልቀረጹሽ ምን ጥቅም አለ? እሺ ምን ልሰራ? ፓስታ ነው እኮ ፓስታ አልወድም። ምን አይነት ፓስታ ነው ላሳይሽ? ካትራ እሺ እንዴት ስናደርግ እዚህ ጋር ወርድ ስለሺ ኤዲቲንግ ና ቆይ አንዴ አይ እንግዲህ ጋይስ ከሼፍ ቦቻራ የመሰለ ምግብ ይሄን የመሰለ ምግብ እንግዲህ በእንትን ነገር አቅርቤ ለእመቤቱ ማህደር አቅርቧል። እባክሽ ሼፍ ለምን ለደባል ያቀርብ ያለው እንግዲህ እመቤቱ ነኝ አንዴ ምን አለ ብቻ አመት አወራለሁ። እንግዲህ እነዚህን ይሄን የመሰለ ምግብ ለማቅረብ በጣም ብዙ ነገሮችን ተጠቅሜያለሁ። ከነዛ ውስጥ አንዱ ቁንዶ በርበሬ፣ የጅብ ጥላ፣ የባህር ዛፍ ቅጠል እንዲሁም ስራ እና የጽድ ወገብ እንዴ በባዶ ለሚሄድ ተበልቶ ማይቻለ ግን ያው አመሰግናለሁ። ተቀመስም በኋላ እንጂ ማጎስሽ ማለት እንዴ ምን የሚገርም ነገር እኮ ነው። ታምር እኮ ፕራንክ አይደል ያደርግሽ እንዴ? በእውነት ልንከባከብሽ እንጂ ከዚህ ባሰ ነገር ስለሚደርስብሽ ዛሬ አንቺ
ለምን ከዚህ በኋላ አንቺ ሰራሽ ትባል የመጨረሻው እራት ነው። ምንድን ነው አረቦሽ አታስመስል። ትክክለኛው ነገር አውጪ እኮ ማርያም መንጂ ያለች አይነት አታስመስል ማለት ነው። የምር አይጣፍጥም ነው በዱላ ነው የሰበርኩት። ፓስታ ጠንካራ ነው። የጄኔቲክ ኳሊቲ ተጠቅሜ እንደራስ ግትር ተጠቅሜ ነው የሰበርኩት እና ወይ ነው ፈላ በቃ ሰፈር ላይ በቃ ባሽሙር ነው አይደል ያደግሽው? ያደግኩት ነው ወይስ የኖርኩት? የኖርሽው ሞቼ በትላልቁ አተብር ሲመናት ከኔ ማውራት እያወራሁ ነው። አረ በመድኃኒዓለም አልኖር ወሬ እኮ ነው የምትመስለው። ጋይስ ከካሜራዎች ስትመጣ አናስመስል እንጂ ማን ልትፈነክችበት ነው ያልኩሽ? ስንት ቀን ነው ቆይ በልተሻል እባክሽ ወጥተሽ እኔ አብርሶ ያፊል ለግቡ ይሰልበኛል። ወደ የመጣልኝ ራስ ሳላውራ ስቀር ከቆየ በኋላ ደግሞ ስትናገር ደግሞ የተናገሩ ይመስላል። ለቦርሳ ወይ እኔም ላጉርስ ክንች በቦርሳ ነው ግዴ እኔም ላጉርስ ክንች ቦሽ በሪና ምንድን ነው? ኧረ ማርያምን ኧረ ማርያምን እንደ እኔስ ምን ልሽዋለሁ? እኔ ማለት ለኔ አፍኮ ለአንተ አፍኮ ይኛው እኮ ነው ማለት እኮ ነው። ምን ነው እንጂ ከፍታ አፍማት ነው። በቃ ምግብ ቀርቦ ነውር ነው። ሰደበችኝ ባይጃ ራስሽ በይ እየሰደቡም እየወደዱም አይሆንም። አይ አጉርሽ እሱም ምግብ ነው። ታጉላ ማለት ነው። በይ አጉርሽ ብቻ በላው እንጂ ለሱ ወጪ ነው። በቃ ጀግና ገብሬ ትመስላለች እንዴ? ዘመንሽ የሳቂ ይሁን። አሜን። ምንም ማለት ጨርስ እንዴ? በእንተ ለምን ምርቃት የገባው ዝማይ ጎመን እንዴ? እኔ እኮ ልክ ነበር። እኔ በውስጤ ስለቀደምኩ አንተ አምጣ ሻባስ ችግር የለም ያመጣልህ። እሺ አንቺ እንዴ ምን ብትቀጥ እንዴ ይላል አረ ችግር ነው ዳው ይሄ በቃሽ አይለኝ። ትንሽ ደክሞኝ ነበረ። የቤት ውስጥ ስራዎችን ስሰራ ነበር ያመሸሁት። በጣም ብዙ ወገቤ ቁርጥ ብሏል። ቤት ወለወል ሳጸዳ ምጣፋት የማንም ቤት የማንም ቤት ምንድን ነው? ተመላላሽ ሰራተኝነት ተቀጥረሽ ነው እንዴ? ቤቱን አላጸዳሁም። እሺ የማንም ቤት የራሴ የማች ቅድም እኔ ምን አውቃለሁ ታዲያ? እና ታዲያ አረ ቪዲዮ ቀርጻለሁ እንዴ? ወልሽ ያንቺ ነው ረቀው አይተጣው ይተጣ እንዳለ ክፍባት ምን አይነት ጀጀጀጀ ስማት አትግደረደርም እንዴ? ወይቴና እኔ እንደዚህ ያልነውም እንደዚህ ይተቃ ወጪ አረባክ ራስ ቁጣ ስትፈልግ እዛ የራሴ ብርጭቆ የራሴ ውሃ አይደል ሰው ለወጣ ስልቁል አሁን እኮ እንዴት እንደማደረስ ስጋት እኮ አደረብኝ። ጎመን አላማሪ ያሰብሽውን አስበሽ መሰንደሽ በይ ምን አለ በይ አይ በይ ጎመን አትክልት ስራ ውጪ ጋይስ። ከዚህ ካሜራ ጀርባ የተፈነከተ የተጎዳ ሰው ካለ በቀጣይ ቪዲዮ የምናሳያችሁ ይሆናል። እስካሁን ድረስ ላያችሁ ስለተከታተላችሁ አብራችሁ ደግሞ ፕራንክ ስለተደረጋችሁ አትክልት ስንሰራ ደግሞ እናሳያችኋለን። በቀጣይ እንደዚህ በል
ሰብስክራይብ ማድረጋችሁ እንዳይረሳ ጋይስ። ብዙዎቻችሁ ቪው እንደምታዩ እናውቃለን፣ ግን ሰብስክራይብ እየተደረገ ስላልሆነ ሰብስክራይብ አድርጉት፣ አያስከፍልበትም። በጣም እንወዳችኋለን እና እናከብራችኋለን። በቀጣይ ቪዲዮ እስከምንገናኝ ያሰላም። እኔ አኩርፊ ቻው። እኔ አኩርፊ ቻው። ቪዲዮ ይዘጋ ብቻ አኩርፊ አትለኝ ነው ያሰብ ከይረኩ ነው ቻው አትለኝ ማነው ይቅርታ ነው አትልም ምን ያለ እንዴ ቻው ወዳችኋለሁ። እኔ አትክልት ሰርቼ እበላለሁ። ወቸራ አይበላም ተኛሽ። እሱስ ሰብስክራይብ አድርጉ ጋይስ። ቢያንስ አትችይ ትሰራለህ? አዎ ትሰራለህ። እዚህ ስራ በቃ እኔ እስከዛ እየበላ እጠብቅሃለሁ። ለምኑኛል ከት ለማድረግ እንወዳችኋለን። ቻው